አርበኛ አስረስ ይሰማል? የሚሰማ ከሆነ መቀጠል ትችላለህ። አመሰግናለሁ። ዛሬ ጥር 27 ቀን 2018 ዓመተ ምህረት ነው በኢትዮጵያ አቆጣጠር። በዚህ ዕለት ይህንን ፕሮግራም ማዘጋጀት ያስፈለገበት ምክንያት የአማራ ፋኖ ብሔራዊ ንቅናቄን ምስረታን አስመልክቶ ለህዝብ በቀጥታ ስርጭት ሂደቱን በተመለከተ ለማብራራት ነው። ይህንን ስርጭት በቀጥታ የምትከታተሉ ኢትዮጵያውያን፣ መላው የአማራ ህዝብ፣ የትግላችን ደጋፊዎች፣ የሚዲያ ሰዎች የአማራ ፋኖ ብሔራዊ ንቅናቄ በመመስረቱ እንኳን ደስ አላችሁ ማለት ፈልጋለሁ። በመግቢያ ላይ እንደተናገርኩት ይህ ፕሮግራም የተዘጋጀው የዘመናት ቁጭት የወለደው ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ በመመስረቱ ትንሽ የዘገየም ቢሆንም ለህዝብ በይፋ ማብራሪያ ለመስጠት ነው። ይህ ፕሮግራም የህልውና ትግሉን በተለያየ መንገድ ሲደግፉ የነበሩ ሚዲያዎች በየትኛውም አደረጃጀት አሰላለፍ ውስጥ የቆዩ ይሁኑ በአጠቃላይ የአማራ ህዝብ የህልውና ትግል እያደረገ መሆኑን ተገንዝበው ለዛም የበኩላቸውን ሚና እያደረጉ እየተወጡ ያሉ ሚዲያዎችና ሌሎችም ይመለከተናል የሚሉ ሚዲያዎች ሁሉ በቀጥታ እንዲያስተላልፉት በድርጅቱ በኩል ተፈቅዶ እየተከናወነ ያለ ፕሮግራም ነው። ፕሮግራሙ ለማከናወን በመድረክ መሪነት ሂደቱን እንዲመሩ ከአማራ ሚዲያ ካውንስል እና ከካውንስሉ ውጭ ከሆኑ ሚዲያዎች መካከልም ሰዎች ተለይተው እንዲሰጡን በጠየቅነው መሰረት ከአማራ ሚዲያ ካውንስል ጋዜጠኛ ማዛ መሐመድ፣ ከሚዲያ ካውንስሉ ውጭ ከሆኑት ደግሞ የጣና ቲቪው ጋዜጠኛ አማራ ሰፋ ፕሮግራሙን እንዲመሩ በድርጅቱ በኩል ያው በነበረን ተቋማዊ ግንኙነት የተመረጡና የተለዩ መሆናቸውን ማሳወቅ ፈልጋለሁ። በዚህ አጋጣሚ የአማራ ፋኖ ብሔራዊ ንቅናቄ በዚህ ዘመን ከተከሰቱ ቢያንስ ከአፍሪካ ውስጥ ካሉት ትልቁና ግዙፉ ድርጅት ነው። ግዝፈታችንና ትልቅነታችን ከምንመራው የሰራዊት ብዛት፣ ከምናስተዳድረው ቀጠና፣ ከምንታገልለት ህዝብ፣ ከተነሳንለት ዓላማ በተጨማሪ እየተዋጋ ነው ያለ ኃይል የአንድ ሀገር መንግስት ብቻ ሳይሆን በዚህ ቀጠና አዲስ እንቅስቃሴ እያደረጉ እነዚህ ሚድል ፓወር ወይም መካከለኛ ኃይሎች የሚባሉ የባህረ ሰላጤው ሀገራት ስፖንሰር የሚያደርጉትን አገዛዝ የሚታገል ነው ድርጅታችን። በእነዚህና በሌሎች ምክንያቶች ግዙፉና ጠንካራው ድርጅት ነው ብሎ መግለጽ ይቻላል። በአሁኑ ሰዓት በቀጠናው በሚደረጉ የትግል እንቅስቃሴዎች ውስጥ ፋኖ የነጻነት የሰላምና የእኩልነት ዘብ በመሆን የአፍሪካን ቀንድ የኃይል ሚዛን በመጠበቅ በተለይም ከጨርሶ መጥፋት በመታደግ የበኩሉን ታሪካዊ ሚና እየተወጣ ነው። በዚህ ሰዓት ይህንን ታሪካዊ ሚናውን እየተወጣ ባለበት ወቅት በተለያየ አደረጃጀት ውስጥ የነበረው ሰራዊታችን በአጠቃላይ መላው የአማራ ፋኖ ሰራዊት የድርጅታችን ሰራዊት በመሆኑ ለአማራ ህዝብም ትግሉን ለሚመራው አመራርም ትልቅ ኩራት አድርገን የምንወስደው ነው። ድርጅታችን እንዲሁ በድንገት ኦሎፊሰደን የተወለደ ድርጅት አይደለም። ይሄ ድርጅት ይወለድ ዘንድ መታለፍ የነበረባቸው በጣም በርካታ ጠመዝማዛ መንገዶች ነበሩ። እነሆ እነዚህን ጠመዝማዛ መንገዶች አልፈን ሰራዊታችን መላው ኢትዮጵያ ህዝብ፣ የአማራ ህዝብ ለረጅም ዘመን ሲሽተው ሲፈልገው የነበረው ድርጅት ተወልዷል። ክብር ለሰራዊታችን፣ ክብር ለአመራሮቻችን፣ ክብር ለመላው የአማራ ህዝብና እነዛን ሸለቆች ተሻግረን ዛሬ የደረስንበት ደረጃ ደርሰናል። የአማራ ፋኖ ብሔራዊ ንቅናቄ ሁለቱን ግዙፍ የፋኖ አደረጃጀቶች አማራ ፋኖ ህዝባዊ ድርጅትንና የአማራ ፋኖ ብሔራዊ ኃይልን በማዋሃድ
የተመሰረተ ድርጅት ነው። ይህ ድርጅት በሰከነ ውይይት፣ ንግግር፣ ድርድርና መግባባት ላይ ተመስርቶ ከፍተኛ አመራሩን ለመሰየም የበቃ ድርጅት ነው። ሂደቱም ከሁለቱ ድርጅቶች በተውጣጣ የቴክኒካል ኮሚቴ መሪነትና በታዛቢ ሽማግሌዎች ታዛቢነት የተከናወነ ነው። በመሆኑም የአማራ ጣፋንታ በራሱ ልጆች እጅ ይወሰን ዘንድ ያስፈልገን የነበረው ግዙፍ ድርጅት ተወልዷል፣ እውን አድርገናል። በዚህ አጋጣሚ የአማራ ሕዝብ ጣፋንታ በአብይ አህመድ እጅ ካልወደቀ ብለው ብዙ ድካም የሚደክሙ ባርነትን ለህዝቡ ሊያለማምዱ የሚታትሩ ተስፋ እንዲቆርጡም ያደረገ ድርጅት ነው ማለት ነው። በመሆኑም በዛሬው ፕሮግራማችን የተገኛችሁና ይህን ፕሮግራም እየተከታተላችሁ ያላችሁ በመላ በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። አመሰግናለሁ።